ተጧቸው በዚህ ደንብ ደግሞ መጥተዋል ራሳቸው ማለት ነው። እንግዲህ ምርጫ ቦርድ የሚመርጠው አንድ አካል ነው። ዶክመንቱን ያዘጋጀ ይሄው አካል ነው። ተመራጮቹን የሚመርጠው ኖሚኔት የሚያደርገው ይሄው አካል ነው። ታዛቢውን የሚመርጠው ይሄው አካል ነው። ቅሬታ ሰሚውን የሚመርጠው ይሄው አካል ነው። አንተው ራስህ ደንብ አውጥተህ ለራስህ ቦርድ አዘጋጅተህ አስመራጩንም መራጩንም የሚመርጠው የሚገርመው መራጩንም ሁሉ የመምረጥ ሂደት ነው እናየዋለን። እና በዚህ መልኩ አሁን ያለው መዋቅር ለምርጫ ብቁ አይደለም። አሁን መጅሊስ ያለው አዲስ አበባ ላይ ብዙ መስጊዶች የቀማ መዋቅር፣ አሊሞችን ያሳደደ መዋቅር፣ የደበደበ ያሳሰረ መዋቅር፣ ሰዎች አይናቸው እንዲጠፋ አጥንታቸው እንዲሰበር ያደረገ መዋቅር ለምርጫ አደራ ብቁ አይደለም። በፍጹም ሊሆን አይችልም። ስለዚህ ልክ ለአሁኑ መጅሊስ አወቃቀር በአጠቃላይ የምርጫን አደራ መስጠት ማለት እኔ በግን ለተኩላ አደራ የመስጠት ያክል እንትን ነው። እና ሶስተኛ የሆነው ነገር ያ ነው። አራተኛ